በቦሌ ዓለም አቀፍ ኤርፖርት ጥገና ቦታ የእሳት አደጋ ተከስቶ ወዲያው መጥፋቱ ተሰማ። ከመጪው ጥር ወር ጀምሮ የፕላስቲክ ከረጢት ፌስታል መጠቀም የተከለከለ መሆኑ ተነገረ። አሜሪካ በኢትዮጵያ ያለው ሁኔታ መሻሻሉን በመጥቀስ ለኢትዮጵያ ዜጎች ሰጥታ የነበረውን ጊዜ ከለላ አነሳች። ጊነስ የዓለም ሪከርዶች የኬንያዊቷን ለ48 ሰዓታት ዛፍ አቅፎ የመቆየት ተግባር በሪከርድነት መዝግቧል። ዝርዝር ዘገባ ይዘናል፣ አብራችሁን ቆዩ። በቦሌ ዓለም አቀፍ ኤርፖርት ጥገና ቦታ የእሳት አደጋ ተከስቶ ወዲያው መጥፋቱ ተሰማ። የኢትዮጵያ አየር መንገድ ባወጣው መረጃ መሰረት ዛሬ ታህሳስ 5 ቀን 2018 ዓ.ም ከቀኑ 9 ሰዓት አካባቢ በአዲስ አበባ ቦሌ ዓለም አቀፍ ኤርፖርት አውሮፕላን ማለፊያ ተርሚናል ውስጥ አነስተኛ የእሳት አደጋ ተከስቶ እንደነበር ተገልጿል። የእሳት አደጋው የተከሰተው ተርሚናል ህንፃ ቁጥር 2 ውስጥ ባለው የጥገና ስራ ቦታ ነው። ችግሩ የተፈጠረው በብረት የብየዳ ስራ ወቅት ከተከሰተ ፍንጣቂ ጋር በተያያዘ በአንዲት ትንሽ ክፍል ውስጥ ነበር። የኢትዮጵያ አየር መንገድ ባሰፈረው መግለጫ መሰረት እሳቱ ወዲያውኑ ምላሽ ተሰጥቶበት እየጠፋ ሲሆን ምንም አይነት ጉዳት ከማድረሱ በፊት በቁጥጥር ስር መዋል ችሏል። በክስተቱ ምክንያት በመንገደኞች መውጫና መግቢያ እንቅስቃሴ ላይ ምንም አይነት መስተጓጎል አለመፈጠሩን አየር መንገዱ አረጋግጧል። የኢትዮጵያ አየር መንገድ የስታር አሊያንስ አባል ስራውን በተለመደው ሁኔታ እያካሄደ መሆኑን ታውቋል። ከጥር ወር ጀምሮ የፕላስቲክ ከረጢት ፌስታል መጠቀም የተከለከለ መሆኑ ተነገረ። በኢትዮጵያ ከጥር ወር ጀምሮ የፕላስቲክ ከረጢት መጠቀም፣ ማምረት ወይንም ማስገባት በገንዘብ ቅጣትና በእስራት የሚያስቀጣ አዋጅ በይፋ ተፈጻሚ እንደሚሆን ተገልጿል። የአካባቢ ጥበቃ ባለስልጣን የሽግግር ጊዜው መጠናቀቁን ተከትሎ እርምጃ መውሰድ እንደሚጀምር አስታውቋል። የፕላስቲክ ከረጢት አምራቾች ለ6 ወራት የተሰጠው የመሸጋገሪያ ጊዜ በቂ አለመሆኑን ቢገልጹም የአካባቢ ጥበቃ ባለስልጣን የሽግግሩ ጊዜ ጥር 23 እንደሚያበቃ በመጥቀስ ወደ ተግባራዊ እርምጃ እንደሚገባ አሳውቋል። መጠቀም ወይንም ይዞ መገኘት ከ5000 እስከ 10000 ብር፣ ማምረት ማስገባት ወይንም መሸጥ ከ50000 እስከ 100000 ብር እንዲሁም እስከ 5 ዓመት የሚደርስ ጽኑ እስራት። አዋጅ የወንጀል ድርጊቶችን የፈጸመው ህጋዊ ሰውነት ያለው ድርጅት አምራች ወይንም አስመጪ ከሆነ የተጣለውን የገንዘብ ቅጣት 3 እጥፍ እንደሚሆን በግልጽ አስቀምጧል። አዋጁ በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ መዋሉን አስመልክቶ ማንኛውም ግለሰብና ድርጅት ይህንን አዲስ ደንብ ተከትሎ ራሱን እንዲያስተካክልም ጥሪ ቀርቧል። አሜሪካ በኢትዮጵያ ያለው ሁኔታ መሻሻሉን በመጥቀስ ለኢትዮጵያ ዜጎች ሰጥታ የነበረውን ጊዜ ከለላ አነሳች። የዩናይትድ ስቴትስ የሀገር ውስጥ ደህንነት ቢሮ የኢትዮጵያውያንን ጊዜያዊ ከለላ አሰራር ማብቃቱን አስታውቋል። ይህ ውሳኔ እንደ አውሮፓውያኑ አቆጣጠር በ2022 ከለላው ለመጀመሪያ ጊዜ ከተሰጠበት ጊዜ አንስቶ ህጋዊ የሆኑ ኢትዮጵያውያን በዩናይትድ ስቴትስ ውስጥ በህጋዊ መንገድ እንዲኖሩና እንዲሰሩ ሲያስችላቸው የነበረውን ከለላ የሚያቋርጥ ነው ተብሏል። የአሜሪካ የሀገር ውስጥ ደህንነት ሚኒስትር ክሪስቲን ኖኤም በዚህ ሳምንት በሰጡት መግለጫ ውሳኔው የሀገሪቱን ሁኔታ በጥንቃቄ ከመረመረ በኋላ የተላለፈ መሆኑን ገልጸዋል። አክለውም በኢትዮጵያ ውስጥ ያሉት ሁኔታዎች ጊዜያዊ ከለላ ስር የመቆየት መብትን ለማራዘም የሚያስፈልገውን የህግ መስፈርት አያሟሉም በማለት ደምድመዋል። የዩናይትድ ስቴትስ የዜግነትና የስደተኞች አገልግሎት ቃል አቀባይ ጊዜያዊ ከለላ ስር የመቆየት መብት የሚሰጠው ለተወሰነ ጊዜ ብቻ መሆኑን ጠቅሰው ለዘለቄታው ለመኖር የሚያስችል መብት ማግኛ ፍቃድ እንዲሆን ፈጽሞ አልታሰበም ብለዋል። አክለውም በኢትዮጵያ ውስጥ ያሉት ሁኔታዎች ወደ ሀገራቸው ለሚመለሱ ኢትዮጵያውያን ደህንነት አደጋ የሚያስከትሉ አይደሉም ሲሉ ተናግረዋል። ጊነስ የዓለም ሪከርዶች የኬንያዊቷን ለ48 ሰዓታት ዛፍ አቅፎ የመቆየት ተግባር በሪከርድነት መዘገበ። ትሩፊና ሞቶኒ የተባለችው ኬንያዊት ከፈረንጆቹ ጥር 31 እስከ የካቲት 2 ድረስ ለ2 ቀናት ያህል ዛፍ አቅፋ መቆየት የቻለች ሲሆን ጊነስ ይህንን በሪከርድነት መዝግቧል። ምንም እንኳን ጊነስ ለየካቲቱ ሪከርድ አሁን ገና እውቅና ቢሰጣትም ሞቶኒ ከቀናት በፊት ለ3 ቀን ወይንም 72 ሰዓታት ዛፍ በማቀፍ ይህንኑ ሪከርድ አሻሽላለች። ሙቶኒ የ48 ሰዓቱን ዛፍ የማቀፍ ሪከርድ ለመያዝ 5 ወር ዝግጅት ነበራት ሲባል ሙቶኒ ዛፍ የማቀፉን ተግባር የፈጸመችው ዛፍ ማቀፍ የሚሰጠውን የአእምሮ ሰላም ላይ ያለውን ንቃት ለመጨመር እንደሆነ ገልጻለች። ጊነስ የዓለም ሪከርድ ሙቶኒ 72 ሰዓታት ማቀፏን በሪከርድነት ለመመዝገብ ያሏትን ማስረጃዎች እንድታቀርብም ጠይቋል። ጊነስ የቀረበውን ሪከርድ ከተመለከተ በኋላ የሙቶኒን የ48 ሰዓታት ሪከርድ ከቀናት በፊት ወደ አሻሻለችው የ72 ሰዓት ሪከርድ ከፍ ያደርገዋል።